ሰገደ በመንፈቀ ሌሊት ለረቢ አኮኑ ከሌሊት ፍለጋ ወደ እውነተኛው ብርሃን ፍለጋ ኒቆዲሞስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብይ ጾም ጉዟችን 7ኛ ሳምንት ላይ ደርሰናል። ይህ ሳምንት በቤተክርስቲያናችን ሥርዓት ኒቆዲሞስ ተብሎ ይጠራል። ኒቆዲሞስ ማን ነው? ለምንስ በሌሊት ወደ ጌታ መጣ? የእርሱ ታሪክ ከኛ የዘመኑ ሰዎች ሕይወት ጋር ምን ያገናኘዋል? ዛሬ በቅዱስ ያሬድ ድርሰትና በቅዱሳን አባቶቻችን ትርጓሜ ታጅበን የዚህን ታላቅ ሰው የሌሊት ጉዞ እንቃኘዋለን። የሚማር መምህር ሌቱን በብርሃን የሚማር መምህር ሌሊትም ለሌሊት እውቀት ነገረች። ሕጉን ለሚያስበው ምክራለኝ እያለች ከጨለማው ብርሃን ነግታ ብርሃን ካየች። እንደ ኒቆዲሞስ ተራሱ አልነበረም። እርሱ የአይሁድ መምህር፣ የፈሪሳውያን ወገንና የሸንጎ አባል፣ የሕዝቡ አለቃ ነበር። በምድራዊ መመዘኛ ሁሉንም ነገር አሟልቷል። ክብር፣ ዕውቀት፣ ሀብትና ስልጣን ያለው ሰው ነው። ነገር ግን አንድ የጎደለው ነገር ነበረ። ሌሊት ለረቢ አኮኑ ያ የጎደለው ነገር የነፍስ እርካታ። ወዳጄ አንተስ፣ አንቺስ፣ እኛስ ዓለም ትልቅ ስትልሽ ውስጥ ወይም ውስጥሽ ግን ባዶ ነኝ ብሎ የሚያውቅበት ጊዜ አለ። ኒቆዲሞስ ያን ባዶነት ተረድቶ ነበር። በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ያያቸው ተአምራትና የሚሰማው ትምህርት ይህ ሰው ከእግዚአብሔር ካልሆነ በቀር እንዲህ ሊያደርግ አይችልም የሚል ጽኑ ድምዳሜ ላይ ያደረሰው። ነገር ግን አንድ እንቅፋት ነበረበት። እርሱም ምድራዊ ክብሩ ነበር። ኒቆዲሞስ ወደ ጌታ የመጣው በሌሊት ነው። ለምን? መጻሕፍቶቻችን ሁለት ትርጓሜዎችን ይሰጡናል። አንደኛው ከክብሩና ከማዕረጉ የተነሳ የአይሁድ መምህር ሆኜ ሳለው እንዴት ተማሪ ሆኜ በሰው ፊት ይታያለሁ የሚለው የሰው ፍርሃት ሲሆን፣ ሁለተኛው ግን ሌሊት ለጸጥታ ለጸሎትና ለጥልቅ ትምህርት ምቹ ሰዓት ስለሆነ ነው። እኛስ ወደ እግዚአብሔር የምንቀርበው መቼ ነው? ሰዎች እንዳያዩን ተደብቀን ነው ወይስ በጸጥታ ከፈጣሪያችን ጋር ለመነጋገር ጊዜ ሰጥተን ይሆን? ኒቆዲሞስ በጨለማ ወደ ብርሃን መጣ። በኃጢአት ጨለማ ውስጥ ለምንኖር ለኛ ኒቆዲሞስ ትልቅ ተስፋ ነው። ጨለማው ኃጢአታችን ወይም ፍርሃታችን ወደ ብርሃኑ ወደ ኢየሱስ ክርስቶስ ከመምጣት ሊያግደን አይገባም። ጌታችን ኒቆዲሞስን የተቀበለው በክብር ነው። ነገር ግን አንድ ያልጠበቀውን እውነት ነገረው። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስ ግን ደነገጠ። ሰው ከሸመገለና ካረጀ በኋላ እንዴት ይወለዳል? ወደ እናቱ ማኅፀን ተመልሶ ይገባልን? ብሎ ጠየቀ። ይህ የኒቆዲሞስ ጥያቄ የሁላችንም ጥያቄ ነው። እኛም እንዲህ ከለመድነው ኃጢአት፣ እንዲህ ከደነደነ ልባችን ጋር እንዴት ልንለወጥ እንችላለን? ምን ይሆናል? ጌታ ግን የመለሰው ስለ ሥጋዊ ልደቱ ሳይሆን ስለ መንፈሳዊ ልደቱ ነበር። ከውሃና ከመንፈስ መወለድ፣ ይህ ማለት የሰው ልጅ በአሮጌ ማንነቱ በትዕቢቱና በኃጢአቱ መሞትና በአዲስ መንፈሳዊ ማንነት ደግሞ መነሳት አለበት ማለት ነው። ኒቆዲሞስን የከበደው ማንነቱን ጥሎ መወለድ ነው። መምህርነቱን፣ አለቅነቱንና አሮጌ ዕውቀቱን አውርዶ እንደ ሕፃን ለመማር ፈቃደኛ መሆን ነበረበት።
አንተስ አንቺስ ዛሬ አሮጌውን ማንነታችንን ለመጣል ዝግጁ ነን? የኒቆዲሞስ ታሪክ በዚያ ሌሊት ብቻ አላበቃ። ያ በሌሊት ተደብቆ የመጣ ሰው በስተመጨረሻ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በዋለ ጊዜ ዓለም ሁሉ ሲርቀው፣ እርሱ ግን በግልጽ ወጥቶ የጌታን ሥጋ በክብር ገንዞ ቀብሯል። ይህ ትልቅ ትምህርት ነው። እውነተኛ ትምህርትና እውነተኛ ንስሐ ሰውን ይለውጣል፣ ከፈሪነት ወደ ደፋር ምስክርነት ያሸጋግራል። ኒቆዲሞስ በሌሊት ተምሮ በቀን መሰከረ። እኛም በዚህ ጾም ከክርስቶስ ጋር በምስጢር ተገናኝተን በሕይወታችን ብርሃንነትን ልንመሰክር ይገባል። ውድ የእግዚአብሔር ቤተሰቦች፣ ኒቆዲሞስ የሁላችንም ምሳሌ ነው። የእውቀት ጥማት ካለን እንደ ኒቆዲሞስ እንጠይቅ። ክብራችንና ስማችን ከእግዚአብሔር ካራቀን እንደ ኒቆዲሞስ ዝቅ እንበል። በኃጢአት ጨለማ ውስጥ ብንሆንም ወደ ብርሃኑ ወደ ክርስቶስ ኢየሱስ ለመምጣት አንፍራ። ብርሃን ወደ ዓለም መጣ፣ ሰዎች ግን ሥራቸው ክፉ ስለነበረ ከብርሃን ይልቅ ጨለማን ወደዱ ይላል ቅዱስ ወንጌል። እኛ ግን ጨለማውን ትተን አሮጌውን ሰውነታችንን በንስሐ አውልቀን በክርስቶስ ኢየሱስ አዲስ ፍጥረት ሆነን ለመነሳት እንወስን። የኒቆዲሞስ አምላክ ልባችንን በብርሃን ይመልስልን። አሜን። ወስብሐት ለእግዚአብሔር። ኒቆዲሞስ ክቡር ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር ሌሊትም ለሌሊት እውቀትን ነገረች። ሕጉን ለሚያስበው ምክራለኝ እያለች ከጨለማው ብርሃን ነግታ ብርሃን ካየች እንደ ኒቆዲሞስ ነፍስም ተምራ ተመለሰች። ረቢ ሰገደ በመንፈቀ ሌሊት ለረቢ አኮኑ አርባዕት ነአጥባዕት ያቢ ረቢ ሰገደ በመንፈቀ